ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልኝ። ደህና ናችሁ ወይ? እንዴት ናችሁልኝ? ውድ የዓለማም ቻናል ተከታታዮች በያላችሁበት ሰላማችሁ ይድረስ። እውነት ለአንዳንድ ጊዜ በቃ የሆነ ራሳችንን የምንመለከትበት ነገር ይኖራል ብዬ አስቤ ነው መልቀቅ ፈልጌም አይደለም፣ ግን ሁላችንም ልንማረው የሚገባ ነገር ሲሆን ለምን አንድ ሰው ማየው ደስ እያለኝ እያሳዘነኝም ቢሆን ለሰው ልጅ ያስተምራል የሚለውን ነገር ለቃለሁ። የማዳም ቅመሞችዬ የምሬን ነው የምላችሁ። ሰው በእግሩ ወጥቶ እግር ማጣት ማለት እጅግ በጣም ከባድ፣ በጣም የሚያምን ነው። በጣም በዛ ላይ ደግሞ አመታት ሰርታችሁ ወይ ቤተሰባችሁን ለውጣችሁ ወይ ራሳችሁን የሆነ ነገር ይዛችሁ ቢሆን እንኳን ምንም አትሉም። ገና ከመጣች 3 ወሯ ባልሞላ ውስጥ እንግዲህ ራሷን ሐኪም ቤት እግሮቿ ተቆርጦ በቃ ማለት ምን ብዬ ልንገራችሁ፣ እጅግ በጣም ይሰቀጥጣል። ምን በደል ብትበድል ነው ወይስ ምን አርጋ ነው? ይሄንን እንግዲህ ምንም የምናውቀው ነገር የለም። አብሯት የመጣ ሰዎች፣ አብሮ ያለ ሰው ወይስ የሰራችበት ቦታ ወይስ እኔ እንጃ፣ ብቻ አላውቅም። ብቻ በጣም ለእኔ እኔ እንጃ ምን እንደምላችሁ አላውቅም። ቪዲዮ ላሳያችሁ። በጣም በጣም ነው የሚያመው። በጣም ታሳዝናለሽ። ይኸውላችሁ 2 እግሮቿ እያያችሁት ሀበሻም ነው እና ኦሮምኛ ቋንቋ ነው የምታወራው። በጣም ነው የሚያማው እጅግ በጣም እና አሳያችኋለሁ ባይዘው ሙሉ ቪዲዮ ግን በጣም እጅግ በጣም በጣም የምታሳዝን ልጅ ናቸው። እግዚአብሔር ምስክሬ ነው ማለት ምን ተሰማሽ ብትሉኝ፣ በቃ ወይ ፈጣሪ ሆይ እኛ 1 ብር ስጠን 2 ብር ስጠን ብለን እንሰቀቃለን እንዲህ አይደለም። 2 እግር እኮ ራስ ምታት ሲያመን እኮ ምን መሬትና ሰማዩን መጨበጥ ነው የሚያቅተን አይደል እንዴ? ብቻ እግዚአብሔር ይመስገን ስላለን ስለተሰጠን ነገር ሁሉ እግዚአብሔር እናመስግን። አሁን ይቺ ልጅ ወደ ሀገሯ ብትገባ ለቤተሰብ ለራሷ ምን አይነት ትላንት በ2 እግሯ እሳይ ሂጂ በልጅ ብሎ ተለውጠው መጥተው ተለውጠሽ ትመጫለሽ ተብሎ ተልካ ይቺ ልጅ አሁን ላይ ምን አይነት ስሜት ነው ያላት? ምንስ ሊክሳት ይችላል? የራስ ማንነትስ እንዴት ማግኘት ይችላል? በሸክም ላይ ሸክም አስባችሁታል? በህመም ላይ ህመም፣ ከባድ ህመም፣ የማይለቅ ህመም፣ የማይተካ ነገር ማለት ነው። እግዚአብሔር ይመስገን በሉ። እውነት እግዚአብሔር ይመስገን ሁሉ ነገር ስላለን እግዚአብሔር ይመስገን። ምግብ ብንከለከል በዛም በዚህም ብለን አምልጠን እንወጣለን። ደሞዝም ቢቀር ብሩም ቢቀር እኛ ጤና ነገ ህይወታችን ይቀጥላል። እግራችንን እጃችንን አትን ወዴት ልንሄድ ነው? አያምም ወገኖቼ? እኔ ማመን ያቃተኝ ለራሴ ራሱ ግራ እስኪገባኝ ድረስ። ብቻ ውዶቼ ፕሊስ እባካችሁ በቃ ምን ልበላችሁ መሰላችሁ፣ በያላችሁበት ቦታ የተሰጣችሁን ስራ በየአግባቡ ተወጡ። አንድ ነገር በቢሮ በኩል በደላላ በኩል የሆነ ነገር እንኳን ችግር ቢፈጠርባችሁ አልሆነ መልስ መመለስ፣ አልሆነ አላስፈላጊ ግጭት ከመድረስ ብልሃት መጠቀም። አብሶ እኔ እንጃ የኢትዮጵያ ሕዝብ ወደ አረብ የተለያየ ማንኛውም አረብ አገብ ለሚሄድበት ሶቴሽን ሲሄድ ብልሃት መማር አለበት ብዬ ነው የማስበው። ቋንቋና ብልሃት በጣም ከምንም በላይ አስፈላጊ ነገር ነው። አንዳንዴ የምንዴቶች አንዳንዴ የማንናገራቸው ነገሮች ዋጋ ሊያስከፍሉን ይችላሉ። በቃ እኔ እንደሚመስለኝ ቋንቋ ኢምፖርታንት ነው። ሁለተኛ ደግሞ ከዛ ነገር ውስጥ እንዴት መውጣት አለብኝ። አንደኛ በአይምሮችን ስልክ መያዝ አለብን። የቢሮ ስልክ፣ የጓደኛ ስልክ፣ የቤተሰብ ስልክ መያዝ አለብን። ፓስፖርታችንን ኮፒ አድርገን ፕራይቬት ማንም የሚያውቀው ነገር መያዝ መቻል አለብን። በቃ እኔ ምን ብዬ ልበላችሁ፣ ብዙ ነገር በቃ አምልጣችሁ ፖሊስ ይዟችሁ እስር ቤት ገብታችሁ ከእስር ቤት ወደ ሀገር መግባት ሰላም ነው፣ አንድ ነገር ነው እንዴ። አሁን እቺ ልጅ የነገ ተስፋ ምንድን ነው? ግን እግዚአብሔር ይመስገን ሙሉ ጤና እያለ የምንማረረው ብዙዎቻችን አለና በጎደሎች ደግሞ ከኛ የተሻለ ደረጃ ደርሰው ያዩ ብዙዎች ከነሱ መማር የምንችል ብዙ ሰዎች አሉ። አንዳንዴ እግር የሌላቸው ቤታቸውን ትዳራቸውን የሚመሰረቱ ብዙ በላይቭ ላይ በቲክቶክ በዩቲዩብ ላይ በፌስቡክ ላይ እያየን እኛ ከነሱ ያልተሻልን የሆንበት ሶቴሽን ደግሞ አለ እና ፕሊስ እባካችሁ ራሳችሁን ጠብቁ። ወደ ስደት ከመጣችሁ አይቀር ደግሞ አላማ አንርሳ። ሁላችንም እንደኛ የሆነ አስተሳሰብ የለም። እኛ የራሳችን አስተሳሰብ፣ የራሳችን ተፈጥሮ፣ የራሳችን ብሔር አመለካከት አለ። እነሱ ጋርም ልክ እንደዛው በአካባቢያቸው፣ በባህሪያቸው፣ በሆነ ነገራቸው ሁሉም በየቦታው አይደለም። ከሀገር ወጥታችሁ አይደለም ሀገራችን ላይ እንኳን ብዙ አሰቃቂ በቃ ለማመን የሚከብዱ ብዙ ነገሮች እየተፈጸሙ ያሉ ናቸው። ነገር ግን እዚህ ጋር በቃ ተስፋ አድርጋ ለራሷም ለቤተሰቧም
ከአገር ሸክም ከመሆን ነገ ይሄንን ሰርቼ ተለውጬ የተሻለ ነገር አመጣለሁ ብላ አስባ ነው ማንኛውም ስደት የምትወጣው። ግን ከእንደዚህ አይነት መጥፎ አደጋ እግዚአብሔር ይጠብቀን ውዶች፣ እግዚአብሔር ይጠብቀን። እጅግ በጣም የሚሰቀጥጥ ነገር ነው። የምሬ ነው፣ ማመን ነው የሚከብደውና ምን ልላችሁ ፈልጌ መሰላችሁ? የምሬ ነው። ባካችሁ ብቻላችሁ በየእምነታችሁ ጸልዩ። በስራችሁ፣ በኑሯችሁ፣ በህይወታችሁ በረከት እንዲሞላ ጸሎት አድርጉ። በቃ እግዚአብሔር ከእናንተ ጋር ይሁን። የድካማችሁን የልባችሁን ንጽህና የልፋታችሁን እንዲሰጣችሁ እድሜና ጤና እንዲሰጣችሁ። የእውነቴን ነው። ገንዘብ አንዳንድ ጊዜ እኔ በጣም እናድዳለሁ። ወይኔ እንዴት እንደምናግራችሁ አላውቅም። እግዚአብሔር ግን ይህን ዓለም ሁሉ እንደው አሁን ሁሉ ቤት እየሰጠን ለእኔ አንድ የተሻለ ነገር ብዬ እለምናለሁ። እኔ ግን የተሰጠኝን ነገር አላወቅኩትም እኮ። ጤና ሰጥቶኛል፣ መስራት እየቻልኩ ነው፣ እየበላሁ ነው። ስንት ቤት ያላቸው ሰው መብላት አቅቷቸው ሆስፒታል ለሆስፒታል ንብረታቸውን እየሸጡ ጤንነታቸውን መተካት ያጡ ስንቶች እኮ አሉ። ገባቸው አይደለ? ስለዚህ እውነት እኔ እንጃ እኔ ምን እንደምል አላውቅም። በጣም አመመኝ። በቃ ማለት ህይወት እንዲናት እንደ እስኪ ያስጠላኝ ደረጃ ድረስ ነው ስቴፕ የሄድኩትኝና ጋይስ ፕሊዝ ማለት መማር የምንችልበትን ሶሉሽን መፍጠር መቻል አለብን። ከተቻለን ብልጥ ሆነን በቃ በዛም በዚህም ብለን እሽር ብለን የያዘን ቀጥታ ፖሊስ ጋር ነው። ፖሊስ ጋር ሌላ ቤት ከመግባት ፖሊስ ጋር። ሀበሻም ካገኛችሁ መልካም፣ ብዙ ሰዎች አሉ። በጥቂት ሰዎች ሁሉን በአንድ ላይ መውቀስ አትችሉም። ሀበሻዎች መልካም ሰው ካገኛችሁ ከነሱ ጋር ተጠግታችሁ የተሻለ ስራ መፈለግ ማመቻቸት ትችላላችሁ ብዬ አስባለሁ። ብዙ መልካሞች አሉ፣ ጥቂቶች ናቸው ላልጓጉል ሁኔታ ቦታዎች ላይ የሚከታችሁ። ግን ከእንደዛ ነገር ደግሞ እግዚአብሔር ይጠብቃችሁ። ማለት በቃ በጣም ከባድ ሁኔታ ላይ ነው። ግን ሁላችንም ጸሎት ግዴታ ያስፈልገናል። ዱዓ ማድረግ ያስፈልገናል። በየእምነታችን በየራሳችን ገባችሁ? ቤተሰቦቻችሁ ጸልዩልን፣ አስቡልን በሏቸው በቃ። ምክንያቱም እያየን ነው ዛሬ ያየነው ነገር እየተቀጠፈ ጉድ እያልን እያዘንን እያለቀስን ነገ በእኛ ላይ አለመሆኑ ምን አይነት ዋስትና አለ? ምንም ዋስትና የለንም። ግን እኔ እንደኔ እባካችሁ ስደት ላይ ብዙ እነዚህ ነው። አንዳንድ ጊዜ እኮ ስደት ላይ ብዙ የሰው ልጅ ህይወት የለወጠ ጎረቤት ሀገር ራሱን ብዙ የለወጠ ሰዎች አሉ። ራሳቸውን የቻሉ ሰዎች አሉ። መልካም ቦታ የደረሱ ሰዎች አሉ። ይሄ ስደት ብለን መማረርም አንችልም። ከሀገራችን ሁኔታ ከሀገራችን አንጻር ሁኔታ ከኢኮኖሚ ሁኔታ ከባድ ላይ ነው። ዳቦ 10 ብር 20 ብር እየተሸጠ አንድ ዳቦ አንድ ተክለ እንኳን ተደላድሎ መቀመጥ የማይችል ዳቦ እየበላ ህዝብ እንዴት መኖር? ጤና ተሰጥቶ ምን ሰጥቶ ሰርተን መለወጥ እንችላለን ትላለን። ሰርተን ልንለወጥ መተን ደግሞ እዚህ አጓጉል ነገር እንሆናለን። የኛን ባህሪ የኛን አመለካከት ይውሰዱ ይቻሉንም ማለት አይቻልም። እነሱ እኛንም እንችላቸው እንደ ባህሪያቸው እንደ ንግግራቸው አሜን እሺ እያልን ካልሆነ በስተቀር ከባድ ነው። ገባችሁ? አንዳንድ ጊዜም ደግሞ ሀይ ማለት ጥሩ ነው ብስላችሁ ግን ሲገባችሁ ስትለማመዱ ባህሪያቸውን ስታውቁ ገባችሁ? ሳታውቁ ያዙኝ ልቀቁ ስትሉ የሆነ አንድ ነገር ካረጓችሁ በኋላ ድምጽ ሆኑን ጩኸት ሆኑ ከማለት በስታይል በቃ ባህሪያቸውን እያወቃችሁ እሽት ብላችሁ ተደፍታችሁ አንገታችሁን ደፍታችሁ ሹልክ ብላችሁ መውጫ መንገድ እንደ መኪና እንደዚህ ሱቅ እንኳን ይዟችሁ ሲወጡ መኪናውን ከፍታችሁ ማለት ትችላላችሁ። ብዙ አማራጭ መፈለግ መቻል አለባችሁ ነው የምለው። እና እቺ ልጅ እንግዲህ አሁን ምንድነው የምትደረገው? አብሯት የመጡ ስራ ቦታ ይሁን የት ይሁን አይታወቅም። እነሱ አብሯት የመጡ ሳይታወቅም ምን ይቁረጣት ማን ይቁረጣት? እንግዲህ አስቡት፣ ራሷን ሆስፒታል በ3 ወር ውስጥ ገና ቋንቋውን እንኳን አልለመደችም። ማራ ሀገሩም አይለመድም። ሁላችንም ስንመጣ ያለው ስሜትና ያለው ህመም ሁላችን ጋር ያለ ነው። እርግጠኛ ነኝ ያልደረሰበት ሰው የለም። ከምን ምኑ ነው የምንግባባው? እንዴትስ ነው የምናውቀው? አረ ቋንቋ አይደለም መፍታት ማጽዳት ራሱ እንኳን አልሰለጠንም በ3 ወር ውስጥ ገባችሁ? ገና እያሉን እንግዲህ በምንግባባ ለምዳችሁ እንኳን ከመጣችሁ ቋንቋ አንዳንድ ነገር አመጣችሁ ስራው ቢከብዳችሁ ከአቅም በላይ ቢሆናችሁ ዋጥ አድርጋችሁ ለማለፍ ከዚህ ቤት እንዴት አምልጬ ልውጣ፣ ከዚህ ህይወት እንዴት ቢሮዎች አልሰማ ካላችሁ ቤተሰብ አልሰማ ካላችሁ ከዛ ነገር ውስጥ እንዴት አድርገን ተሽሎክልከን መውጣት። ቲክቶክ አለ፣ ፌስቡክ አለ፣ ሰዎችን እያነጋገርን መውጣት። አንዳንድ ጊዜ ሰዎች ጥሩ ናቸው፣ አንዳንዴ መጥፎ ናቸው። ግን እግዚአብሔር ከእናንተ ጋር ካለ ሁሉ ነገር አልጋ ባልጋ ይሆናል። በጸሎታችሁ ጀምሩ።
ሁሉ ነገር በቃ የሁሉ መነሻ እግዚአብሔር ነው። ጸልዩ፣ በቃ ጸልዩ ታርጋችሁ ልትወርቁ ልትሞቱ ስትሉ ብድግ የሚያረጋችሁ አምላክ ከእናንተ ጋር አለ ነው የምለው። የምሬን ነው የምላችሁ። እኔ ማለት እንዲህ የመናገሩ አቁም እንኳን የለኝም እና ግን ልጅቷ የሆነ ህመም ተፈጠረችብኝ እና እናንተ ጋርም የሆነ ህመም ይፈጥራል ብዬ አይ ቲንክ አስባለሁ። እና እግዚአብሔር እውነቴን ነው አብሶ በስደት ዓለም ማንኛውም ይኸውላችሁ የአሜሪካ ዜግነት ራሱ ቢሰጣችሁ አንድ ሰው ስደተኛ ስደት ነው። እንደውም አሁንማ እስከ ጭራሽ ከአሜሪካ ብላኮች ይውጡልኝ እየተባለ ነው። ጀስት መለላችሁን የፈለግኩት ማንኛውም ስደት ዜግነት ቢኖራችሁ እንኳን ስደተኛ ስደተኛ ነው። ማን እንደ ሀገር ሰርተን የሆነ ነገር ነው ሀገራችን ላይ የምንቀባረርበት እርስ በርስ የምንግባባበት ሀገራችን የምንበለጽግበት ሀገር ያድርግልን። ሰላሙን ያምጣልን፣ ፍቅሩን ያምጣልን። ደህና ሁኑልኝ። በጣም ከብዶኛል። ምን ተብሎ እንደሚወራ ሁሉ ስለማላቅ ነው።